ክላሱ ጂኒየስ ነው ያለ አይደለም? ጂኒየስ ነው ጉዱ ነው። ምን እስቲ ሌላ ቦታ ፈለግ አድርገህና ሂድ። ይሄው ይዣት እመጣለሁ። አባይ አንቺ እስቲ እና ያለ ማን ደደብ እንደሆነ እሺ። አረዛ ክላስ ይለሽ አዩት አይደል? ደደብ ነው አንቺ። እውነትም ደደብ ነው። ሌላ ክላስ አትፈልጋትም እንዴ? በኔ አይወርቶስ የማሚየው ናና ማሚየው ናና ምን ያረጋችሁ ነው? የአገሬ ሰው ናና የወንዚው ሰው ናና ወስ ጉድ እንዴት ናችሁ? ዛሬ ደግሞ ለትልብ ነበር ያሽምጃችሁ መተናል። አሁን ወደ ቪዲዮ ወላጂን አምጥቻለሁ። እሺ ምን አድርጎ ነው በእናትሽ? አረ ልጆት በጣም የደደቦች አለቃ ነው። ደደብ ነው። አንተ ደደብ ነህ? ምን ደደብ አይደለም። የክላሱ ጂኒየስ ነው ያለ አይደለም? ጂኒየስ ነው ጉዱ ነው። ምን እስቲ ሌላ ቦታ ፈለግ አድርገህና ሂድ። ይሄው ይዣት እመጣለሁ። አባይ አንቺ እስቲ እና ያለ ማን ደደብ እንደሆነ እሺ። አረዛ ክላስ ይለሽ አዩት አይደል? ደደብ ነው አንቺ። እውነትም ደደብ ነው። ሌላ ክላስ አትፈልጋትም እንዴ? ኧረ አፈሬ በለ። ይሄን ያስተማር ና አብረን ፈልጋለን። እሺ የባሰ ከዘር ነው ከልጅዮ የባሰ ዘር ነው ያለው። ሳም ምንድነው ያልሽው? ልጁ ምንድነው ያለሽ? አካውንትሽን ሀክ አደረግብሻል። የባንክ ነው የኢንስታግራም ከከበደ ፓስወርድ ይልክልናል። ምንድነው ከዛ ምን አለሽ? እሱ የሌለ አለውልህ አይዞህ አልሽው። እንዴት ነው ሰፈሬ ብዙ አሉ ሲመስለኝ ፓስወርድ ራሱ ብትሰጪው አገባቡ የሚችልበት አይመስለኝም። ራይት ቤተሰብ ከነቁጥሩ አውቀዋለሁ። እኔ ያልገባኝ ነገር የኢንስታግራም ነው ወይስ የሲቢ ለሞት ሻት ቤት ለምን ጠጫለሽ? አጥሚት አይደለም በሱ ነው። እንዴት አሻሻልሽው እባክሽ። መልእክት አለሽ ሌላ? ይሄ ቪዲዮ ካየከው እንዴት ነው? አምስት ቪዲዮ ካየው እንዴት ይሆነልን ነው? ሰካላ ደውልልኝ እና ፓስወርድ ልክልኝ። ይሄ ቪዲዮ ካየው 10 ጊዜ ኮፒ ሊንክ አድርገው። ፀሐይ ከሚበላይ ሸኝኝ እስቲ ወዴ። ባለፈው ያልሽኝን ረሳሽው እንዴ? አራቱንም በርዘክ ተበጥበጥበበሶ ደሞ ታወራለሽ ጭራሽ ባንቺ ብሶ። አረ ለማን ወራድልኝ በቃ። ቆይ እንዴት ለፋታሽ ወግር እስቲ ለሁለት ለቦርጫሙ ፍሬንድ ሼር አድርጉለት። ረላሽ ታፋሱ እማትትየ እስኪ ሚኒስትሩን ይሁን አቅርቢልኝ። እቺ ሰራተኛ በቃ አዛንሽ መጨረሻ አንቺ ማታ የሰራሁትን አሙቂና አቅርቢልኝ። ባትሰሪ እንኳን እስኪ የተሰራውን አቅርቢ። ካሮት ምናምን የጨመሩበት ነው ትየ? አዎ ካሮት ምናምን የተጨመረበት። ታዲያ እኔ ለማቅረቡ ምን ገዶኝ? አዎ ትየ ከሽ ያርጓት ቃሪዋን ምንድነው አንቺ? ትየ ወጥ ነው በእንጀራ ይወዳሉ ብዬ ነው በእንጀራ ያመጣው። ዲያቦ የምጣልበት ሾርባውን በእንጀራ የምሾርባ ወጥ ምስር ድንች ካሮት አሉ አይደል? እንደ ወጥ አንቺ ይሄ ሾርባ ነው ወጥ ሊጣጡ እስኪ ኧረ ታፈሱ ይሁን ገዶኝ ትዬ በማንኪያ ጠጥቶ ከፈለ በብርጭቆ አጣጣለሁ በብርጭቆ ያው ለሳባዝ ተትዬ ለገና የባል ሀገር ሰራተኛ ያምጣት ጭራሽ ሾርባ በእንጀራ አቀረብሽልኝ ወይ ታፈሱ። እኔ አሁን ሰራተኛ አለኝ ነው የለኝም ነው የሚባለው? ምን ሰራተኛ አለሽ አንቺ አድካሚ። ጋይስ ለእንስሳት የተፈቀደ ግለሰው ያልተፈቀደ ነገር እሺ I mean you guys do it anyways። ግን ስትበሉ ያላመጣችሁ የምትበሉ ሰዎች my goodness ለምንድን ነው የምታላምጡት? eat properly no እንስሳት ግን ደካ በተለይ ውሾች ወይኔ ውሾች ሲሉት እንዴ ነው ደስ የሚለው። በጌታ ስም በጣም ነው ደስ የሚለኝ ድምጹ ነው። አጠገብ ሆኖ ግን የሚያላምጥ ሰው ከዚህ ወዲህ ለሚፈጠረው ነገር እኔ ሪስፖንሲብል አልሆንም ማለት ነው። ኦኬ ቴንክ ዩ። ሰማ ሮቢሩት ይላል። ጂም እንደጀመርኩ መቼ አደባባይ ሚስጥር ነው። 9ኛ ሰነገኝ 9ኛ
አንድ ደግምሽና ዴች ይሆናል። ኧረ በእናትህ የሆኑ ሴትዮ ነበሩ እዛ ጂም ማለት ነው። እና በቃ በጣም ሲያሳዝኑ ሐኪም አዞላቸው ነው መሰለኝ በቃ የሆነ ዳምፒል ማንሳት አቅቶቸው በቃ አንስቼ እንኩ ማዘር ምናምን ከዛ በቃ መርቀውኝ ስልኬን ተቀብለውኝ በቃ እግዚአብሔር ይስጥህ ምናምን ሲያሳዝኑ። መረቃት እኮ ደስ ይላል። ከፈጣሪ ታገኘዋለህ። እስስተን አንተ እድሜያቸው ረጅም ነው። ደውሉ። ሄሎ አንተ ከካም ቻርጅ ላይ ሆኖ ስልክ ልታወራ ነው? እሺ ሄሎ ማሚ እንዴት ነው? ቤቢ ይሄን አንተ ታንተውኝ አላልኩም? እንዴት ነሽ? ደህና ኖት? እኔ የምልህ ቤብ መች ነው ታዲያ ጋደም ብለን ሻይ ቡና የምንለው? አንተ እበት ምን አንተ እከካም ብለህ ኩዮችን ጨርሰህ ወደኛ ኩዮች መጣ በለው። አባዬ በእናትህ የኛ ልጨርሳቸው ለማያውቅ እቺ እንዴት አመለጠች? ለምን አመለጠችኝ ብለህ ነው? አህያ ቀጣይ አንተ ነህ እንደለመድከው። እድል ወይዬ በኔ አይወርቶስ ምን ያደረገ ነው? እድል ወይኔ እንደምወዳት ሳልነግራት ሄደች። ነገ ማገኛታለሁ። እንዴ ቶማስ መጣሁ ስንት ሳምንት ነው ነኝ እኮ ፓሪስ እንዴት ነው? አሪፍ ነው። አሪፍ ቆንጆ ነው። እሺ ችግር የለውም። ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ። ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቱ አንድ ፍሬ የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ፣ ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። ሀሳባቸውን እንዲቀይሩ ነው። ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው ወይኔ ፈጣሪ ታፈሱ የስራሽን ይስጥ። አሁንስ ምን አደረገች? አሳበለው እንዲህ አሳበለው ደማምየውናና ምን ያደረገችው? የአገሬ ሰውናና የወንዜው ሰውናና ኧረ እትዬ አቤት ጨረሰቻቸው እኮ ጫማችሁ። ሳይ አጥቢያቸው አጠዳድቼ ዘፍዝፌ አጠብኩ፣ በበረሂና ዘፍዝፌ አጠብኩ፣ በወሞ ዘፍዝፌ አጠብኩ። ያ በኋላ ክረምትም አይደለ አልደርቅ ብሎ እንዲው ግማቱ እምህም ሲል ሸጋርቄ ወይራተን ጫማውና በወይራ ያጠንሹ ታፈሱ። ወተት ዕቃ ነው፣ እንስራ ነው፣ ገንቦ ነው፣ ባልዲ ነው፣ ምንድን ነው ይሄ? ጫማ ነው። ታዲያ ጫማ በወይራ ይታጠናል እንዴ? ኧረ አንቺ ሴትዮ፣ ኧረ ታፈሱ እባክሽ። አባሪያት በቃ አባሪያት። ደም ይደረሽ። አሁን ደግሞ ምንድን ነው አንቺ የምትችይው ስራ? ምንድን ነው የምትችይው ስራ? ወይኔ ፈጣሪ ታፈሱ የስራሽን ይስጥሽ። ወይ ሁላችንም አይናችንን ጨፍን። ማፊያ ጨፍን። እንዴ ማፊያ አለ? ምን ሆነ የገለጥከው? ይሄ ያለች እኮ ሰው
ማፊያ እኮ ብቻ ነኝ። አንድ ማፊያ ነው ያለው። አንድ ማፊያ ቤት ነው የደረሰክ? ሲቪል ነው አይደረሰክ? ማፊያ ብቻ ነው የደረሰው። ያላለችም የሴት አንድ ማፊያ ብቻ ነው ያለው። አትግለጥ እሺ። እሺ እኔ እኮ ሙሉ መጨፈን ያለብኝ። ማፊያ ካለኩ ወይ ተደብረው። እሺ ሁላችንም አይናችንን ጨፍን። ማፊያ ጨፍን። እንዴ ምን ነው የገለጽከው? ማፊያ ልብስ ነው ያለች እኮ እሷ አልገባችሁም? ያው በቃ አንድ ማፊያ ነው ያለው። ይኸውልህ አንድ ማፊያ ነው ያለው። ማፊያ ምን ወልጨፍ የደረሰ አይደለም። ያለች አይ ምን እሺ ነው ማፊያ ብቻ ነው የሚገልጠው። ማፊያ ብቻ ገባህ? አሁን ተረዳኸኝ? አንድ ማፊያ የደረሰው ሰው ነው የሚገልጠው። ሌሎቻችን አንገልጥም። መጨፈን ያለብን let's go ሁላችንም እንጨፍን። ማፊያ ምን ሆነ ነው? አበቃ ለማ አሁንም አንተ ነገር ነው የኔ ጣፋጭ የኔ ውድ ምንድን ነው የኔ ጣፋጭ? ቦታውን ስቶ መጣ አልጋ ላይ የኔም ልብ ያላንቺ እንዲሁ ቦታውን የሳተ ነው። የኔ ቆንጆ በኢየሱስ ክርስቶስ ስምደት እየጨመረብህ እኮ ነው። ግን ደስ አይልም? ልክ ሳስቀምጠው ጀበና ሲል ይደረጋል። የኔ ቅመም አባውኒ ልብ መሳት ምናምን ያልከውን ለማውራት ነው አሁን ጀበና እዚህ ላይ የመጣኸው? አዋ ያለ ቦታው መገኘትን ምን ያህል አስከፊ መሆኑን ላሳየሽ እኮ ነው የኔ ጣፋጭ። ከዛ ያንተ ልብ ደግሞ ያለ አንቺ እንደዚህ የከፋ ነገር ላይ ነው ያለው። ወይኔ አባባ ኢየሱስ እኔ ጣፋጭ አፈቅሽ ግን ደስ አይልም? እዚሁ እንጠጣስ ቡና ነይና እዚህ አርጊ። እግዚአብሔር መልስ። አሁን ቶሎ ብለህ እያንዳንዱ ቄጠማው ምን ሆነ ቦታው ምን ወደ ቦታው በኋላ አይ እሱ ይደርሳል። እናት ማታ ልንተኛ ስንል እናነሳዋለን። እስከዛ እዚህ ነው የሚቀመጠው። ችግር አለው? ዋው ነይ በቃ እዚህ ይቀመጥ። አባ እግዚአብሔር አንሳ። እኔ ምንም እኔ ካልተገነተ ይደርሳል እኮ እናቴ። ደግሞ ጣን እንዲና እሺ ምንድን ነው እኔ ፍቅር እንደዚህ አድርጌ አንቺ አትረጭኝም። ምን አይነት ነው ይሄ? አልረዳህም። እኔ ወይ ኤክስ መስለኝ እኮ ተሳስቼ ነው። አፍቆሻል ማለት ነው እንደዛ ነገር እኛ አይደለም በቃ አንቺ ምንም ሰላም ነው። ሰላም አለ። እንዴት ነህ? ሰላም ነኝ። አስማት ላሳያችሁ ነው። ምን አይነት አስማት? ላብዛልህ፣ ያለህ ነገር ላብዛልህ። ብር ስጠኝ ላብዛልህ። እሱ እሰጥሃለሁ። ታበዛው ነገር አያለሁ። አንቺ ምን ሰይጣን ነው? አየህ አበዛውልህ። አሁን ሚስትህን ሁለት ላድርግልህ ትፈልጋለህ? ሁለት ላድርግልህ። ላድርግልህ። አንድ አይነት ጨፍንም አንድ አይነት ጨፍ ላብዛልህ። እሺ ይዟት ሄደ። ልታሳብጅኝ ነው አንቺ ዘግያ እትዬ። አቤት ታፈሱ። የዱኤቱን ሳሙና ያረውት ልብስ ላጥብ ነበር። ኩሽና በጣሳ አለ። ነጫጮቹ ልብሶች አቸካሻቸዋል። ዘፍዝፊያቸው። እንዴ አምላኬ እነዚህ ሴትዮ ቤት የገባሁት ዋ እንዴ ይሄም አይደል ይሄም ሁሉ ይሄ ነው አይደል? ወተቱ ሽታም ያለው ደግሞ ማይሸት ሳሙና ግዛት ጀመሩ። ወይ እንኳን ስለ ያዘኝ ይሆናል እንግዲህ መላ ወይ መላ ነሻል ወይ መላ ይሆና የሞኝ ማረፍ ያለው። ኧረ ተይ ወተት የሚለኝ
አንጀትሽ ሰራተኛ መግደል ነው ክፋት አለው ወይ እንዲያርጌ ነው ምግጥሽ ወተት መቀለጃ ነው ወይኔ በስንት ብር እንደገዛው አውቀሻል በስንት አቲ እጄን ለመንግስት ጋድዬሽ ልስጦይ ምን አባሽ ይዘጋሻል በሃይላንድ ተፍር እያኖረን ሙጫ አንዲቱ እያረፈ ጠጥቷል ወይ እርሶም ጡት ይሆኖታል ይጠጡታል ይሄንን ነው ፍሪጅ አድርገን እያረፈን የምንጠጣው ታፈሱ ደሞዝ ላይ እንገናኝ ታፈሱ መገኛ ይፈስሽ አንቺን What's up beautiful people we're back I mean የመጨረሻ ነው ብዬ ነበር ግን you guys ጠይቃችኋል so who am I to deny የእናንተን ጥያቄ ስለዚህ እንቀጥላለን ማለት ነው አርግቼ እና አርግቶ የምትሉ ሰዎች አላችሁ ቼናቶ እዚህ ጋር ለምንድን ነው የመጣው አድርጌ ነው የሚባለው አርግቼ የሚባል ነገር የለም አርግቶ የሚባል ነገር የለም አድርጎ ነው የሚባለው እሺ ከዛ ፋብሪካ የምትሉ ሰዎች አላችሁ ፋብሪካ የሚባል ነገር የለም ፋብሪካ ነው ከዛ ማክስ የምትሉ ሰዎች አላችሁ ማክስ የውሻ ስም ነው ማስክ ነው የሚባለው እሺ ከዛ ፀሐይ ጠ ምን ይሰራል ፀ ነው ጠ የሚባል ነገር የለም ፀሐይ ከዛ ጅንጅብል የምትሉ ሰዎች አላችሁ ጅንጅብል አይባልም ጅንጅብል ኦኬ ከዛ ሜስቲኮ የምትሉ ሰዎች አላችሁ በፍጹም እንደዚህ የሚባል ነገር የለም ሜክሲኮ ነው የሚባለው እሺ ቴንክ ዩ